እኔ እቺ ልጅ ግለጻት ብባል ማለት ነው በእውነት የዘመኔ ጀግና ልዩ በጣም የዋህ ፍቅር የሆነች ልጅ ነች። አስቡት ይህ ልጅ መንገድ ላይ ተጥሎ ወድቆ የነበረ ጠያቂ አጥቶ የነበረ በጣም ተጎሳቁሎ ብዙ መከራና ችግር ያሳለፈ ይመስላል ፊቱ ሲታይ። ከዛ ሁሉ ችግር አንስታው ልብስ አለባብሳው ፈገግታውን መልሳለች። በጣም የሚገርም ነው ደግሞ ልጁ በጣም በቃ ፊቱ ላይ ደስታ አይታይም። እንደዚህ ሁሉ እያደረገችለት ምንም በቃ እኔ ለምንድነው ሜቢ ምናልባት ካሳለፈው የህይወት ታሪክ የህይወት ውጣ ውረድ አንፃር ሊሆን ይችላል፣ አይፈረድበትም። ሜቢ ልጁ ከዚህ ያለበት ሙድ ለማገገም ትንሽ ጊዜ ሊወስድበት ይችላል ብዬ አስባለሁ። ልጅቷ ግን በጣም ደስ የምትል በጣም የምትበረታታ እህት ነች። ለሱ ብቻ አይደለም እንዲሁ በውጭ ለምናያት በዩቲዩብ በቲክቶክ እንደዚህ በፌስቡክ ስናያት ለእኛ ራሱ እንደዚህ ፍቅር የምታስይዝ ሰው ነች። በእውነት እዚህ ምድር ላይ እንደዚህ አይነት ሰው አለ እንዴ የምታስብል ከነ አዶናይ ከነ መቄዶንያ የማይተናነስ ስራ ነው። እውነት በጣም ደስ ይላል። እስኪ አስቡት አንድ ሰው ተስፋ የጨለመበት በቃ ጠያቂ ያጣ ሰው ድንገት እግዚአብሔር ሰው ልኮለት ሲያነሳው ያለው ስሜት እኛ ላይ ገባን ይችላል። በዛ ስሜት ውስጥ ያለፉ ሰዎች ናቸው አንደርስታንድ የሚያደርጉትና በእውነት ይቺ ልጅ እግዚአብሔር እንደው ዘመኗን ህይወቷን ስራዋን ሁሉ እግዚአብሔር ባርክላት። በጣም ደስ የምትል ጨዋ፣ አነጋገሯ ቁጥብ፣ በጣም ብዙ ቦታ ላይ ትወስደዋለች እንደዚህ ደስታውን ለመመለስ ለማግባባት ተግባቢ እንዲሆን እንደዚህ ነገርና በጭራሽ ልጁ ግን አንድም ቪዲዮ ላይ ፈገግ ብሎ አይቼው አላውቅም። ኩስትር ነው በቃ ይኸው አይኖ አንደርስታንድ አደርገዋለሁ ካለፈበት ህይወት አንጻር ነው። ልጅቱ ግን ብዙ ጥራለች። በተለይ ወደ የጥርስ ህክምና ውስጥ ወስዳ እንደዚህ ጥርሱ እንዲስተካከል ያደረገችበት ፓርት እንዲህ መዝናኛ ስፍራዎች የወሰደችው ብቻ በብዙ መልኩ በጣም ደስ የሚል ኮንቴንት ነው የምትሰራው። ሁሌ ደግሞ እኔ ቪዲዮውን ቶሎ ቶሎ እንድትለቀው መመኝ ሰው ነኝ። እንደ ተከታታይ ድራማ ነው የምጠብቃት። በጣም ደስ የምትናት እግዚአብሔር ያክብራት። በርችልኝ እህት። ደግሞ የራሷ ስራ አላት መሰለኝ የሆነ ስዕል አድኖዎች እንደዚህ አንዳንድ ስራዎች ትሰራለች። የት አካባቢ እንደምትኖር ባላውቅም እኛም የበኩላችንን ነገር ብናደርግ ባይነኝ የሆነ ብናግዛት እሷ የምትሰራውን ነገር በመግዛትም ወይም በማስተዋወቅም ሊሆን ይችላል ብናግዛት ባይነኝ። በጣም ደስ የምትል የዘመኔ ጀግና የሆነች ልጅ ነች። እግዚአብሔር ይጠብቅሽ፣ ያክብርሽ፣ ከፍ ከፍ ያድርግሽ በእውነት